ታወቀ። ለዓመታት የተጓተተው የሽንፋ የተቀናጀ የመስኖ ልማት ፕሮጀክት ጥናትና ዲዛይኑ ተጠናቆ ለፌዴራል መንግስት የተላለፈ ሲሆን የግንባታ ስራው እየተጠበቀ ይገኛል። ተጨማሪውን ከያያ ተስፋውን እንከታተል። ጥራቱን በጠበቀ ዲዛይንና በበቂ ጥናት ተመስርተው የተጀመሩ ፕሮጀክቶች ተጠናቀው ወደ ልማት ለመግባት ጊዜ እንደማይፈጅባቸው ይታመናል። አሁን ላይ የሚታየው የመንግስት አካሄድም ይህን ግንዛቤ ውስጥ ያስገባ በመሆኑ ፕሮጀክቶችን ጀምሮ የመጨረስ ልምድ እያደገ መጥቷል። ውጤታማ የፕሮጀክት አፈጻጸምን እውን ለማድረግ ቀድሞ አእምሮ ላይ ጨርሶ መጀመር ግድ ይላል የሚሉት የልቀት ዲዛይንና ቁጥጥር ኮርፖሬሽን ስራ አስፈጻሚ አብርሃም አያሌው ተቋማቸው ይህን መሰረት በማድረግ እየሰራ እንደሚገኝ ገልጸዋል። በክልሉ በተፈጠረው የሰላም ጦት ምክንያት የጥናትና የዲዛይን ስራው የተጓተተው የሽንፋ የተቀናጀ የመስኖ ልማትን ልዩ ትኩረት በመስጠት ማጠናቀቅ ተችሏል ብለዋል። ሽንፋ ወደ 102 ባለሙያዎች የተሰማሩበት ፕሮጀክት ነው። የጥናትና